አንድ በጣም የሚጠቅማችሁ ነገር ልንገራችሁ እኔንም ዋጋ ሲያስከፍለኝ ነበረ እና እሱ ምንድነው እፍረትና ፍርሃት መጽሐፍ ቅዱስ ሲናገር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። እኛ ግን ሰዎች ልክ እንደ አምላክ የሆኑብን ሰዎች አለን። ግን መሆን የለበትም። ፍርሃት ወይም እፍረት ከምትፈልጉት ነገር የሚያስቀር የሚቀጭ ነገር ነው። መጠየቅ እየፈለጋችሁ ማውራት እየፈለጋችሁ መፍታችሁን ማስከበር እየፈለጋችሁ ኮንፊደንሳችሁን መጠበቅ እየፈለጋችሁ ኮንፊደንስ እንዳይኖራችሁ የሚያደርግ በጣም ባለጌ ነገር ነው። መታፈር የሌለበት ቦታ ላይ ሰው ማፈር ከጀመረ በቃ በህይወቱ በጣም ዋጋ ይከፍላል። መታፈር ያለባቸው ነገሮች በደንብ አሉ። ማንም ሰው ልብሱን አውልቆ ህዝብ ውስጥ ሊሄድ አይችልም። ምክንያቱም ያሳፍር ነገር ነው። ሁላችንም ልናፍር የሚገባው ነገር ነው። መታፈር ያለበትን ብቻ ነው ማፈር ያለብን። ሰው ማፈር፣ አረቦችን ማፈር፣ መጠየቅ ማፈር፣ ደሞዝ መጠየቅ ማፈር፣ ቋንቋ መናገር፣ አረብኛ መናገር ማፈር፣ እነሱን የምትፈልጉትን ነገር ምን መስራት እንዳለባችሁ፣ ምን ማድረግ እንዳለባችሁ፣ ምን መልበስ እንዳለባችሁ፣ ደሞዛችሁ ስንት እንደሆነ ደሞዝ ጨምሩልኝ ብላችሁ መጠየቅ ማፈር ከምትፈልጉት ነገር በጣም የሚያስቀር ነገር ነው። እኛም በጣም በሙሉ ኮንፊደንስ ኃጢአት ያልሆነውን ነገር የሚያሳፍር ኃጢአት ነው። ማፈርና መፍራት ያለብን ኃጢአትንና እግዚአብሔርን ነው። በጣም በእግዚአብሔር ፊትም አድርገነው ከተገኘን የሚያሳፍር ነገር ምንድነው? ኃጢአት ነው። የሚያሳፍረው ብናፍረው ማሳፈር የሌለበትን ነገር ደግሞ እኛ እያፈረን በህይወታችን ላይ ዋጋ ባንከፍል ወይዘው ለሰይጣንም በጣም በር ነው የሚሆንለት። ሰው ልጅ ማፈር ከጀመረ አስቀድሞ ሰይጣን በልባችን ውስጥ የሆነን ምን ሰራውን አሰሪዎቻችንን እንድንፈራቸው ያደርጋል። ምን ፈልጋቸው ነገሮች እንዳንጠይቅ ደሞዜን ስጪኝ ወራችን ሲደርስ እንዳንል በቃ ፍርት ፊታቸው መራመድ ሽምቅቅ ፊታቸው መብላት ፊታቸውን ነገር ማውራት እንዳንችል ያደርገናል። በቃ ምንም እንደማያውቅ አረቦች ደግሞ አንድ በቃ እናንተ ላይ በደንብ መጫወት የሚመቻቸው መቼ ነው? እነሱን እንደምትፈሯቸውና እንደምታፍሯቸው ሲያውቁ። እፍረትና ፍርሃት አንድ ቢሆኑ ግን በጣም ልዩነት አላቸው። አሁን ብዙ ሰዎች አሉ ስለ ነገ ብሎ የሚፈራ ሰው። ሁላችንም ሰው እስከሆን ድረስ ስለ ነገ ብሎ የማይፈራ ሰው የለም፣ እንፈራለን። ግን መጽሐፍ ቅዱሳችን ስለ ነገ አትጨነቁ፣ ነገ ራሱ ይጨነቃሉ፣ ቀኑም ክፋቱ ይበቃዋል ነው የሚለው። እኛ ግን ይህን እግዚአብሔር ቃል መተግበር ያለበትን ነገር እሱን ያለንን ትተን መፍራታችን አናቆምም፣ እንፈራለን። የእግዚአብሔር ቃል ግን ፍሩ አይልም። ብዙ ነገር በቃ አስቀድሞ ምን ይሆን እንዴት ሆኖ የገባ ይሆን ምን ሰራ ይሆን ምን በላ ምን ጠጣ የት ጋር ይሆን ምን ኖሮ ብሎ አስቀድሞ ሰይጣን በህይወታችን እንደፈለገው ለመጫወት ሰዎችን በህይወታቸው እንደፈለጋቸው መጫወት የሚመቻቸው ማፈርና መፍራት ስንጀምር ነው። በቃ ምን ፈልጋቸው ነገሮች በተለይ እዚህ የተለያየ ዓለም ክፍል የምንሰራ እህቶች ክፉ ቃል አለመናገር፣ አሰሪዎቻችንን እንደ እግዚአብሔር ቃል ማክበር፣ ቤታቸውን በታማኝነት መስራት፣ ኃጢአትና ርኩስ የሆነው ነገር በቤታቸው ውስጥ አለማድረግ። ግን እነሱን እንደ አምላክ እንደ ተራራ ቆጥረን እነሱን መፍራት በራሱ ዋጋ ያስከፍለናል። አትፍሯቸው። የምትፈልጉትን ነገር እኔ ምን አየው መሰላችሁ? ቢሮ ላይ ራሱ ቢሮ የሚከፍለው መደበኛ የሰራተኞች ደሞዝ የመደበው ደሞዝ አለው። ነገር ግን እነኛ መተው የሚወስዱት ስፖንሰር ሆነው መተው የሚወስዱት ሰዎች በዛ ብር ተስማምተው ይሄዱና በቤት ሲደርሱ ወይም የሰራተኛው ደሞዝ ወሩ ሲደርስ ያንን ያሉትን አይሰጧቸው። ምክንያቱም እሷ ቀድማ አልተናገረችም። ደሞዜ ስንት ነው ብላችሁ መጠየቅን ልመዱ። ቤትሽ ልጆች አለሽ ወይ? ስራዬ ምንድነው? ምግብ ነው? ጽዳት ነው? እንዳለም ነው ወይስ ደግሞ ስንት ሰዓት ነው ክፍሌ መግባት ያለብኝ? ጠዋት ስንት ሰዓት ነው መነሳት ያለብኝ? ጠዋት ስነሳ አስቀድሜ ምንድነው መስራት ያለብኝ ነገር? እኔ አሁን ስመጣ ጠይቄ ነው ጠዋት አስቀድሜ የምሰራው ነገር። እንደገና ደግሞ ስንት ሰዓት እንደሚነሳ ጠዋት አስቀድሜ በዚህ ሰዓት ተነሺ፣ ከዛም በኋላ ጠዋት እንደተነሳሽ ቡናና ሻይ አፍሊልን። በቃ የጠዋት ስራዬን አውቀዋለሁ። ግራ አልጋባም። የሆነ ግራ ተጋብቼ ወደዛ አይደለም። አንደኛ እንድትቀላጠፉም ይረዳችኋል።
ፍርሃትንም ከውስጣችሁ እንድታስወግዱት። ምን ልስራ፣ ምን ላድርግ፣ ይሄን ከሰራው የዚህ ጋር ለምን ሰራሽ ትለኝ ይሆን፣ ሌላ ስራ ይሆን መሰራት ያለበት በዚህ ሰዓት ብላችሁ ከምትሳቀቁ መጠየቅ አያስፈልግም። አትፍሯቸው። ደሞዜን ጨምሪልኝ። ከዚህ በፊት በነበርኩበት ቦታ እኔ በጣም በቃ ጠይቃለሁ። እግዚአብሔር የሚረዳችሁ እናንተ ስትናገሩ ነው፣ ስታወጡት ነው ከውስጣችሁ። ሰይጣን በቃ እንደፈለገው ለአሕዛብ መላገጫ ሊያረጋችሁ ሲፈልግ ፈሪ ነው የሚያረጋችሁ። አትፍሩ። መፈራት ያለበትን ነገር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን ብቻ ነው ልንፈራ የሚገባው። ሌላ ነገር ሰዎችን አምላክላችን ላይ እንዲሆኑ አትፍቀዱላቸው። ደሞዛችሁን አመት 2 አመት ከጨረሳችሁ በኋላ ቤት ውስጥ ትንሽ ደግሞ እንደ ይሄን ምሳሪው ብለዋችሁ ከዛ ደግሞ ስራ ጭማሪ ሲመጣ እኔ የነበርኩበት ቦታ 2 ነበር። ከዛ እሷ ስትሄድ እኔ ሁሉንም አጠቃላይ ስራ ጠቅልዬ ቤቱን ያስኩት። ከዛ ቀስ ብዬ እንደዚህ እኮ ነው በስነ ምግባር ተንቀጥቅጣችሁ ምናምን ውሸት ዋሽታችሁ የሆነ ነገር ብላችሁ ምናምን አይደለም። በኮንፊደንስ እንደዚህ ነው ያለውን እውነታ ተናግራችሁ በትህትና በስነ ምግባር ኮንፊደንስ ኖሯችሁ ስትጠይቁ እነሱ ራሳቸው ይጨምራሉ። በየጊዜው ከአንዴ 3 ጊዜ ደሞዜን አስጨምሬያለሁ። እሱንም እነሱ በቃ ስራ እኮ በዝቶብሻል፣ ደሞዝ ላንቺ መጨመር አለብሽ። እሊና ያለው ሰው ምናልባት ራሱ ይጨምራል። ለሰው ሩሩ የሆነ ሰው ምናልባት ልበ ቀና ሰዎች አሉ። እንደዛ አይነት ሰዎች ራሳቸው እቺ ልጅ ይገባታል፣ አንዳንድ ጊዜ ከደሞዛችንም በላይ አስበልጠው ሊሰጡን ይችላሉ። አንዳንድ ሰዎች ግን በቃ በዛው እንደፈለገው እናንተን ማሽከርከር የሚፈልግ ሰው፣ የፈለገውን ነገር ማዘዝ፣ እንቅልፍ ማሳጣት፣ ብዙ አይነት የሰዎች ባህሪ አሉ። ነገር ግን እኛ ባህሪያቸውን ስራቸውን ችለን በዚህ ላይ ፍርሃት ከተጨመረብን ያዛን መላገጫ ነው የምንሆነው። ስለዚህ አትፍሩ። ቪዲዮ ኢንተርቪው ስታረጉ አሁን ኢንተርቪው ሲያረጉ በጣም ዝብቅልቅ እያረጉ 3 ወር የቆዩ እህቶች 2 ወር የቆዩ እህቶች አይቻለሁኝ ማለት ነው እኔ። ምክንያቱም ልክ ሰዎቹ ኢንተርቪው ያረጓቸው ሲመጡ በቃ እነሱ የሚሰሩትን የሚያወሩትን አይደለም ፎከስ የሚያረጉት፣ አስቀድሞ ሰዎቹ የሚቀርጿቸውን ሰዎች ነው የሚያስፈራቸው። ስለዚህ ዝብርቅርቅ ይልባቸዋል። ስሟን መናገር ባለባት ሰዓት እንዲህ ስለ ሌላ ነገር ትናገራለች። ግን በስርዓት ኮንፊደንስ ኖሯችሁ ስማችሁን፣ ከዛ እድሜያችሁን፣ ከዛ ማግባት መውለዳችሁን እንዲህ ጥርት ያለ ቪዲዮ ስትሰሩ በጣም ተወዳጅነት ይኖራችኋል። ቪዲዮዋችሁ እንደ ቢሮ 20ም ሆነ 17ም ቅርንጫፍ ካለው 10ም ቅርንጫፍ ካለው እዛ ሁሉ ጋር ይሄዳል። ከዚህ ሁሉ የሚወስዱ ሰዎች ደግሞ ቪዲዮን እያዩ እቺ ጥሩ ነች፣ እቺ ቀልጣፋ ነች። እኔ የስራው ባለቤት እግዚአብሔር ቢሆንም በጣም ትልቅ ሰዎች በቢሮ ላይ ብዙ ቀን የመዋል የማደር እንትን አላቸው ከኢትዮጵያ ሲመጡ። እኔ ግን ወዲያው እንደመጣው ወደ ስራዬ እንድገባ ያደረገኝ ነገር ምንድነው? በቃ ቀልጠፍ ብዬ ነው። ምንም የምፈራቸው ነገር የለም። ምንም ያስፈራኝ ነገር የለም። የምፈልገውን ነገር በጣም በግልጽ ጠይቃለሁ። በጣም በቃ መናገር ያለብኝን ነገር በጀስ ቀድሜ ምንድነው መናገር ያለብኝ ጥርት ያለ ቪዲዮ ስለሰራው ወዲያው ተወዳጅነትን አገኘው። ገና ቪዲዮ ሲያዩ ቺን ልጅ ወደናታል ብለው እኔ መጡት ማለት ነው። በቃ እኔ ቅልጥፍናዬን ብቻ ነው ወደውልኝ የመጡት። ምክንያቱም አልተደናበርኩ፣ ፍርሃት በውስጥ ያልነበረም። ከዛ ሴትዮዋ ስትመጣ በስርዓት ቁጭ ያለን ደሞዜ ስንት ነው? ልጆች አለሽ ወይ? ስራዬስ ምንድነው? ጠዋት ስንት ሰዓት ነው የምነሳው? እዛው ጋር ነው ተነጋግሬ የጨረስኩት። እቤት ስመጣ ምንም አዲስ ተአምር የለም። በቃ እዛው ጋር የተናገረችውን ነገር አንደኛ ራሱ ሰዎቹ ፊት ስለጠየቅኳቸው ያለውን እውነታ ነው የምታወራው። እዚህ መታ ብትቀይር መከራከሪያ ይሆናችኋል። እንደዚህ ያላልሽኝም ነበረ እንዲህ እኮ ብለሽኛ እንዲህ ተነጋግረን መታን እዚህ ጋር እኮ በቃ ለጽዳት ብለው መጥተው ምግብ ያሰሯችኋል። ለምን? እናንተ ሳትን በፍርሃት ምክንያት በ1000 ብር፣ በ1200 ብር፣ በ1300 ብር በጣም የራሳቸው ቤት ስራ ሳያንስ እህት ቤት፣ ወንድም ቤት፣ እናት ቤት እየወሰዱ የሚያሰሯቸው ሰዎች አሉ። ግን ማዳምዬ እኔ እኮ ለአንቺ ቤት ብቻ ነው የመጣሁት፣ እንደዚህ እኮ አልልሽኝም። በስነ ምግባር ኮንፊደንስ ኖሯችሁ በፍርሃት ብቻ ጉልበቱን የሚበዘበዝ ሰው አለ። ሰይጣን ተመቸው። በቃ እንደ ኳስ ነው ከዚህና ከዚህ እያናጋ የሚጠልዛችሁ። አትፍሩ። ፍርሃት በጣም ባለጌ ነገር ነው። መፈራት ያለበት የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን ፍሩ፣ አትፈሩ። መታፈር ያለበት ኃጢአት ነው። በቃ ስናደርገው ሊያሳፍረን የሚገባ በእግዚአብሔር ፊት
በሰዎች ፊትም የሚያሳፍሩ መደረግ የሌለባቸው ነገሮች አሉ። ማፈር የሚገባን ሊታፈሩ የተገቡትን ነገሮች ብቻ ነው፣ ሌላ ነገር